በአሜሪካን ከሚገኙ ስቴቶች መካከል ቴክሳስ እና ኒውዮርክን በማስከተል በሀብት አንደኛ የምትባለው ካሊፎርኒያ በ2024 ዓ.ም $4.080 ትሪሊየን ጂዲፒ አስመዝግባለች። በ2023 $222.59 ቢሊየን ከግብር በመሰብሰብም ከሌሎቹ ስቴቶች በአንደኛ ደረጃ ላይ ተቀምጣለች። በሀገሪቱ ውስጥ ከሚገኙት 760 ቢሊዮነርስ 472 ያህሉ ወይም 62 በመቶ የሚሆኑት በአራት ስቴቶች ውስጥ ይገኛሉ። በካሊፎርኒያ፣ ኒውዮርክ፣ ፍሎሪዳ እና ቴክሳስ። በተደረገ ጥናትም ሌሎች ስቴቶች ካላቸው አጠቃላይ የገንዘብ አቅም 2 እጥፍ ያህል ያላት ስቴትም ናት ካሊፎርኒያ። ሎስ አንጀለስ፣ ሳን ፍራንሲስኮ፣ ሳን ዲያጎ እንዲሁም ሌሎች ከተሞችን የያዘችው ካሊፎርኒያ ዋና ከተማ ሳክራሜንቶ በመባል ትታወቃለች። በአሜሪካ በስተምዕራብ የምትገኘው ካሊፎርኒያ፣ ኦሪገን፣ በስተምስራቅ ኔቫዳ እና አሪዞና እንዲሁም በዓለም አቀፍ ደረጃ ከሜክሲኮ ጋር ባጃ ካሊፎርኒያ በደቡብ ትዋሰናለች። 163696 ስኩዌር ማይልስ ወይም 423970 ኪሎ ሜትር ስኩዌር የምትሸፍን ሲሆን ከዚህም አጠቃላይ ስፋቷ ላይ 155959 ስኩዌር ማይልስ ወይም 403932 ኪሎ ሜትር ስኩዌር በደረቅ መሬት የተሸፈነ ሲሆን ቀሪው 7737 ስኩዌር ማይልስ ወይም 20047 ኪሎ ሜትር ስኩዌር ወይም ደግሞ ከአጠቃላይ ስፋቷ 4.7 ከመቶ የሚሆነው በውሃ የተሸፈነ ነው። በዚህም በሀገሪቱ ከሚገኙ ስቴቶች በስፋት አላስካ እና ቴክሳስን በመከተል በሶስተኝነት ደረጃ ላይ ትገኛለች። በ2024 39,431,263 ነዋሪዎችን በመያዝም በህዝብ ቁጥር በአንደኝነት ደረጃ ላይ ተመዝግባለች። 56.1% የሚሆኑት ነዋሪዎች የእንግሊዝኛ ተናጋሪዎች ሲሆኑ 28.3 ያህሉ ስፓኒሽ እንዲሁም ቀሪው 18.6 ያህሉ ደግሞ ሌሎች ቋንቋዎችን ተናጋሪዎች ናቸው። የካሊፎርኒያ ባህል በተለያዩ ሀገራት ስደተኞች ተጽዕኖ ስር ይገኛል። በተለይ በላቲን አሜሪካ እና ኤዥያ ነዋሪዎች ካላት የሐይቅ እና ተራሮች ቅርበት አንጻር የመዝናኛ ከተማ ብለው ሲወስዳት፣ በተለይ ደግሞ በ1960ዎቹ በታዋቂ ሙዚቀኛ ቡድኖች ቢች ቦይስ ይበልጥ ያላት የውበት ገጽታ ይንጸባረቅ ጀመር። የዓለማችን ትልቁ የመዝናኛ ማዕከል ሆሊውድ ቢግ 5 ዋና ዋና የፊልም ስቱዲዮዎች ኮሎምቢያ፣ ዲዝኒ፣ ፓራማውንት፣ ዩኒቨርሳል እና ዋርነር ብሮስ መገኛም ነች። ከአሜሪካ ትላልቅ የቴሌቪዥን ማሰራጫዎች መካከልም ኤቢሲ፣ ሲቢኤስ፣ ኤንቢሲ እና ፎክስ በዚሁ ይገኛሉ። በዓለማችን ከሚገኙ የሙዚቃ ስልቶች እንደ ዌስት ኮስት ሂፕ-ሆፕ፣ ዌስት ኮስት ጃዝ፣ ራፕ፣ ሂፕ-ሆፕ፣ ፖፕ፣ ሮክ የትውልድ ስፍራም በመባል ትታወቃለች። በቴክኖሎጂ መፍለቂያነቷም ታዋቂ ስትሆን የዓለማችን 3ቱ ትላልቅ ካምፓኒዎች ማለትም አፕል፣ ሜታ እና ጉግል በዚህ ስፍራ ሲገኙ ኔትፍሊክስ፣ ፓንዶራ ራዲዮ፣ ትዊተር፣ ያሁ እንዲሁም ዩቲዩብ መገኛቸው በካሊፎርኒያ ነው። ካሊፎርኒያ የዘመናዊ መኪኖችም የትውልድ ስፍራ በመባል ትታወቃለች። የክረምትና በጋ ላይ የሚዘጋጁ የኦሎምፒክ ውድድሮችንም የምታስተናግድ የአሜሪካ ብቸኛዋ ስቴት ናት። በ2005 እና 6 የትምህርት ዘመን 6.2 ሚሊዮን ተማሪዎችን ያስተናገደችው ካሊፎርኒያ ይህ የተማሪዎች ቁጥር 36 ስቴቶች ካሏቸው የህዝብ ቁጥር በላይም ነበር። ካሊፎርኒያ በኢኮኖሚ ከአፍሪካ እና አውስትራሊያ የምትበልጥ ስቴትም ነች። የኢኮኖሚ መሰረቷ ንግድ ሲሆን በዚህም ከሜክሲኮ ጋር ከፍተኛ ቁርኝት አላት። በ2008 $144 ቢሊዮን የሚያወጡ ቁሶችን ኤክስፖርት አድርጋለች። በ2021 መጨረሻ 30,610,058 ነዋሪዎች የአሽከርካሪ ማረጋገጫ ፍቃድ ወይም ድራይቨርስ ላይሰንስ ያላቸው ሲሆን 36,229,205 ከተመዘገቡ ተሽከርካሪዎች ውስጥ 25,643,076 ያህሉ የቤት መኪኖች፣ 853,368 ሞተር ተሽከርካሪዎች፣ 8,981,787 ከባድ መኪኖች ከነተሳቢያቸው፣ ቀሪዎቹ 121,716 ለተለያዩ የእርሻ አገልግሎት የሚውሉና ታሪካዊ ተሽከርካሪዎችን ያጠቃለለ ነው። ስለነበረን ቆይታ አመሰግናለሁ። ቻናላችንን ሰብስክራይብ ማድረግዎን አይርሱ።